በመንፈስ ቅዱስ ኃይል ለመሞላት እያለቀሱ መጸለይ ብቻውን በቂ ነው ብለው ያስባሉ? ወይስ ረጅም ሰዓት ስለጾሙ ብቻ መንፈስ ቅዱስ በሕይወታችሁ በኃይል እንደሚሞላ ታምናላችሁ? ብዙዎቻችን በመንፈስ ቅዱስ ሕይወታችን ውስጥም ጥልቅ ጥረት እያደረግን ነገር ግን ምንም አይነት መንፈስ ቅዱስ ኃይል ሳናይ የምንቀረው አብዛኞቹ አማኞች ባለማወቅ ተደጋጋሚ የሚያደርጓቸው መሰረታዊ ስህተቶች ስለምንሰራ ነው። በዚህ ቪዲዮ ውስጥም ሰዎች በመንፈስ ቅዱስ ኃይል ለመሞላት ማድረግ ያለባቸው 4 ወሳኝ ነገሮችን የምንመለከት ይሆናል። ቪዲዮውን እስከ መጨረሻው ድረስ በትዕግስት ካያችሁ እስካሁን መንፈሳዊ እድገታችሁንና የመንፈስ ቅዱስ ሙላትን የጋረደውን ምስጢር በመረዳት በሕይወታችሁ ውስጥም እውነተኛ የመንፈስ ቅዱስ ኃይልንና ህልውናን መለማመድ ትጀምራላችሁ። አሁን ቀጥታ ወደ መጀመሪያው መንገድ እንለፍ። በመንፈስ ቅዱስ ኃይል ለመሞላት የመጀመሪያውና እጅግ መሰረታዊ መንገድ እውነተኛ ንስሐንና የልብ መጽዳት ነው። መንፈስ ቅዱስ ስሙ እንደሚያመለክተው ቅዱስ ነው። ቅዱስ የሆነ አምላክ ደግሞ በኃጢአት፣ በቂም፣ በምቀኝነት ወይም በአመጽ በተሞላ ልብ ውስጥም በኃይል ሊኖር አይችልም። አንድ ንጹሑን ነገር በቆሸሸ ዕቃ ውስጥ እንደማናስቀምጠው ሁሉ መንፈስ ቅዱስም በያዘው ሙላትና ኃይል የሚኖረው በተዘጋጀ በተቀደሰና በተጠበቀ ልብ ውስጥ ብቻ ነው። የእግዚአብሔር ቃል በአንደኛው የዮሐንስ መልእክት ምዕራፍ 1 ከቁጥር 9 ላይ እንዲህ ይላል፣ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለንም ከአመጽም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ልባችንን ለመንፈስ ቅዱስ ማደሪያነት ለማጽዳት በመጀመሪያ ድብቅ የምንለውንና በውስጣችን የያዝነውን ኃጢአት ሁሉ በጸሎት ለእግዚአብሔር በግልጽ ማውጣት አለብን። እግዚአብሔር ሁሉንም ያያል። ነገር ግን ከእኛ የሚፈለገው ታማኝነትና እውነተኝነት ነው። በመቀጠል በልባችን ውስጥ የተቀመጠ ያልተፈታ ቂም፣ በደል ወይም ጥላቻ ካለ ሙሉ በሙሉ በይቅርታ ማለፍ አለብን። ያልጸዳ ቂም የመንፈስ ቅዱስን ድምጽ ይጋርደዋል። እንዲሁም ለእግዚአብሔር ፍቃድ የማይመቹ ነገሮችን፣ ቦታዎችን እና ጎጂ ልማዶችን በቁርጠኝነት መተው ያስፈልጋል። ልባችሁ በንስሐ ሲታጠብና ሲነጻ መንፈስ ቅዱስ በውስጣችሁ የሚሞላበት ሰፊና ንጹህ ስፍራም ይፈጠራል። በመንፈስ ቅዱስ ኃይል ለመሞላት የምትፈልጉ ከሆነ ዛሬውኑ ከልብ በሚወጣ እውነተኛ ንስሐ ልብን በማጽዳት ጀምሩ። በመንፈስ ቅዱስ ኃይል ለመሞላት ሁለተኛውና እጅግ አስፈላጊው መንገድ ጽኑ የጸሎትና የጾም ሕይወት ነው። ጸሎት ከአምላክ የምንነጋገርበት ተራ ንግግር ብቻ ሳይሆን መንፈሳዊ ማንነታችንን የሚከፍትና ለነፍሳችን አየር የሚሰጥ ታላቅ መንፈሳዊ መሳሪያ ነው። ያለ ጸሎት ከመንፈስ ቅዱስ ጋር ጥልቅ የሆነ ህብረትና ግንኙነት መፍጠር በፍጹም አይቻልም። የመጀመሪያዎቹ የኢየሱስ ሐዋርያት በመንፈስ ቅዱስ ኃይል ከመሞላታቸውና ዓለምን ከመለወጣቸው በፊት በአንድ ልብ ሆነው በጸሎት ይተጉ ነበር። በሐዋርያት ሥራ ምዕራፍ 1 ከቁጥር 14 ላይ እንደተጻፈው እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያምም ከወንድሞቹም ጋር በአንድ ልብ ሆነው በጸሎት ይተጉም ነበር ይላል። ጾም ደግሞ የሥጋ ፍላጎታችንን አደብዝዞ መንፈሳዊ ማንነታችን በኃይል የምንነቃቃበት መንገድ ነው። ስጋችን ስንጾምና ለስጋዊ ምኞታችን እንቢ ስንል መንፈስ ቅዱስ ይበረታል። ለመንፈስ ቅዱስ ድምጽና መሪነት ያለን ስሜት እጅግ የሳለ ይሆናል። በመንፈስ ቅዱስ ለመሞላት የምናደርገው ጉዞ ውስጥም የጸሎትና የጾም ሕይወት ለማጠንከር በየቀኑ ለእግዚአብሔር የተለየ የጸሎት ጊዜ ማመቻቸት አለብን። ጸሎታችን ከአንደበት የዘለለ የልባችንን ጥማትና እውነተኛ ረሃብ ለእግዚአብሔር የምናፈስበት ሊሆን ይገባል። ራሳችንን በትህትናና በጾም እናም በጸሎት ለእግዚአብሔር ስናስገዛ መንፈስ ቅዱስ ሕይወታችንን፣ አእምሮአችንን እና መንፈሳችንን በአዲስ ኃይል መሙላት ይጀምራል። በመንፈስ ቅዱስ ኃይል ለመሞላት ሶስተኛው መሰረታዊ መንገድ የእግዚአብሔርን ቃል በየቀኑ ማሰላሰልና ለቃሉ የሚታዘዝ ሕይወት መኖር ነው። መንፈስ ቅዱስ የእውነት መንፈስ እንደመሆኑ መጠን የሚሰራውና የሚንቀሳቀሰው ከእግዚአብሔር ቃል ጋር በተያያዘ መንገድ ነው። የእግዚአብሔር ቃል የመንፈስ ቅዱስን ሰይፍና የምግብን ያህል ለነፍሳችን አስፈላጊ ነው። ቃሉን ሳናነብና ሳናጠና የመንፈስ ቅዱስ ኃይል እና ድምጽን በሕይወታችን ውስጥም ለመለየት እጅግ አስቸጋሪ ይሆንብናል። በመዝሙር ዳዊት ምዕራፍ 19 ቁጥር 105 ላይ እንደተጻፈው ቃልህ ለእግሬ መብራት ለጎዳናዬም ብርሃን ነው ይላል። መንፈስ ቅዱስ በሕይወታችን በሙላት እንዲሰራ ከተፈለገ ቃሉን በማበጠርና በማሰላሰል ብቻ ሳይሆን ለቃሉ የሚታዘዝ ልብ ሊኖረን ይገባል። እግዚአብሔር መንፈስ ቅዱስን የሚሰጠውና በኃይል የሚሞላው ለቃሉ ለሚታዘዙት ነው። ቃሉን ስናነብ ስናሰላስልና በሥራ ላይ ስናውለው መንፈስ ቅዱስ አእምሮአችንን ያድሳል፣ እምነታችንንም ያበራል፣ እንዲሁም የቃሉን ጥልቅ ምስጢርም ይገልጥልናል። ስለዚህ በየቀኑ የመንፈስ ቅዱስን ንባብ ፕሮግራም በመቅረጽ የተነበበውን ቃል በሕይወታችን ለመተግበር በመወሰንና ለቃሉ እውነተኛ ታዛዥ በመሆን መንፈስ ቅዱስ በሕይወታችን በኃይል እንዲሰራ መንገድ መክፈት እንችላለን።
በመንፈስ ቅዱስ ኃይል ለመሞላት አራተኛውና የመጨረሻው ቁልፍ መንገድ ራስን ሙሉ በሙሉ ለእግዚአብሔር ፍቃድ ማስገዛትና በመንፈስ ቅዱስ ለመሞላት እውነተኛ ረሃብና ጥማት ማደር ነው። ብዙ ጊዜ ሕይወታችን በመንፈስ ቅዱስ ሙላት እንዳይሞላ የሚያደርገው የራሳችን ራስ ወዳድነት፣ የራሳችን እቅድና የቁጥጥር ፍላጎት ነው። መንፈስ ቅዱስ በሕይወታችን ውስጥ ያለ ገደብ እንዲሰራና እንዲገለጥ የአጭር ጊዜ ፍቃዳችንን ትተን ሕይወታችንን ሙሉ በሙሉ ለእርሱ አሳልፈን መስጠት አለብን። በዮሐንስ ወንጌል ምዕራፍ 7 ቁጥር 37 እና 38 ላይ ጌታችን ኢየሱስ ክርስቶስ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣም ሲል ተናግሯል። ይህ የሕይወት ውሃ የሚፈልቀው ለእግዚአብሔር እውነተኛ ጥማት ላላቸውና ራሳቸውን ባዶ አድርጎ ለተገኙ ሰዎች ነው። በመንፈስ ቅዱስ ኃይል መሞላት ማለት እኛ በራሳችን ኃይል ስንጥር የምናገኘው ሳይሆን የራሳችን ማንነት አሳንሰን የእርሱን መገኘት ስንፈቅድ የሚሆን ነው። በየቀኑ ጸሎታችን ራሳችንን ለእግዚአብሔር ፍቃድ መስጠትና በመንፈስ ቅዱስ ለመሞላት ያለማቋረጥ መራብ መሆን አለበት። ራሳችንን ሙሉ በሙሉ ለአምላክ ስናስገዛ መንፈስ ቅዱስ ያለ ገደብ ሕይወታችንን ይቆጣጠረዋል፣ በኃይልም ደግሞ እንሞላለን። በመንፈስ ቅዱስ ኃይል ለመሞላት እውነተኛ ንስሐ ማድረግ፣ በጸሎትና በጾም መትጋት፣ የእግዚአብሔርን ቃል ማሰላሰል እንዲሁም ራስን ሙሉ በሙሉ ለእግዚአብሔር ፍቃድ ማስገዛት እጅግ አስፈላጊ መንገዶች ናቸው። እነዚህን አራት መንፈሳዊ መሰረቶች በየቀኑ በሕይወታችሁ ውስጥ በመተግበር ከመንፈስ ቅዱስ ጋር ያላችሁን ኅብረት ወደ ተሻለና ወደ ተለየ ደረጃ ማደግም ትችላላችሁ። በመንፈስ ቅዱስ ኃይል የተሞላ ሕይወት መኖር የጥቂቶች ብቻ ሳይሆን ለእግዚአብሔር እውነተኛ ጥማትና ረሃብ ላለው ለማንኛውም ሰው የተከፈተ በር ነው። ዛሬውኑ ልባችሁን በመክፈት እርሱን መፈለግ ጀምሩ። ለዛሬ የነበረን ቪዲዮ ይህንን ይመስላል። የእግዚአብሔር ሰላም ከሁላችን ጋር ይሁን። ሻሎም።